መልካም የእሁድ ማለዳ። ይህ ጌታ የሰራው ቀን ነው፣ በእርሱም ደስ ይበለን ሐሴትም እናድርግ። ዛሬ ለእናንተ ያለኝ መልእክት ይህ ነው። መባከናችሁንና ለፍቃዳችሁ ባሪያ መሆንን አቁሙ፣ እናም በልጣችሁ ተገኙ። ታውቃላችሁ፣ የኢየሱስ ክርስቶስ ደም ስርየት ብቻ አይደለም ያደረገላችሁ፣ ከዘለዓለም ሞት ታድጓችኋል። በፍርሃት ላይ እንድትነግሱ ኃጢአትን እምቢ እንድትሉና በውርደትና በጉስቁሉላ ላይ እንድትገዙ ተፈጥሯችኋል። ስለዚህ የእግዚአብሔር ወራሾች ሆናችሁ እንደ ባሪያ መኖርን አቁሙ። ይህ አመለካከት ይኑራችሁ፣ ዋጋችሁን እወቁ። መጽሐፍ ቅዱስ በሮሜ 5 ቁጥር 17 ላይ እንዲህ ይላል፣ የጸጋን ብዛትና የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። ስለዚህ በዚህ ማለዳ መባከን አይሁንባችሁ። እናንተ የንጉሥ ልጆች ናችሁ። ይህ ቃል የእናንተ ቃል ነው። ራሳችሁን እንደ ገዢ ማየት ጀምሩ። በስልጣን ተመላለሱ፣ ግዙ፣ እናም ስፉ። ይህ የእናንተ ማንነት ነው። አስደናቂ ሳምንት ይሆንላችሁ።